ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለ ጰራቅሊጦስ የቅዱሳን ሐዋርያትን ፈለግ የምትከተል ኦርቶዶክሳዊት ቤተክርስቲያን ከሚከበሩ 9 የጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ አበይት በዓላት መካከል አንዱ በዓለ ጰራቅሊጦስ ነው። ይህም በዓል በሐዋርያት ሥራ ምዕራፍ 2 በተገለጸው መልኩ ጸጋ መንፈስ ቅዱስ ለ120 ቤተሰብ የወረደበትን ዕለት የምናስብበት ዕለት ነው። ከጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ትንሣኤ በኋላ እስከ ዕርገቱ ድረስ ለ40 ቀናት እየተገለጠላቸው እምነታቸውን አጸናላቸው፣ ቅዱስ ቃሉን አስተማራቸው፣ ለሐዲስ ኪዳን ቤተክርስቲያኑ መሰረት የሆነ መንፈሳዊ ሥርዓት አሳያቸው። ሰብሳቢ ጠባቂ እንደሌላቸው የሙት ልጆች የሚሆኑ መስሏቸው ፈርተው ነበርና የሙት ልጆች ትሆኑ ዘንድ አልተዋችሁም በማለት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ተስፋ ቃል ኪዳን ገብቶላቸዋል። የቅዱስ ዮሐንስ ወንጌል ምዕራፍ 14 ከቁጥር 18። ጰራቅሊጦስ ማለት ምን ማለት ነው? ጰራቅሊጦስ ማለት የግሪክ ቃል ሲሆን ከሦስቱ አካላት አንዱን እግዚአብሔር መንፈስ ቅዱስን የሚገልጥ ነው። ትርጉሙም የሚያጸና፣ የሚያነጻ፣ የሚያጽናና፣ የሚያረጋጋ ማለት ነው። በተጨማሪም ጰራቅሊጦስ ማለት ከሳቲ ወይም ምስጢር ገላጭ፣ ይቅር ባይ፣ ደስታን የሚሰጥ ማለት ነው። ስለ ስሙ መከራን ለመቀበል እንዲጸኑ መንጽሔ ወይም የሚያጸና መንፈስ ቅዱስ ያስፈልጋቸው ነበርና እኔ የአባቴን ተስፋ ለእናንተ እልካለሁ፣ እናንተ ግን ከአርያም ኃይልን እስክትለብሱ ድረስ በኢየሩሳሌም ከተማ ተቀመጡ። የቅዱስ ሉቃስ ወንጌል ምዕራፍ 24 ቁጥር 49 በማለት ተስፋ ሰጣቸው። ይህም ተስፋ አስቀድሞ በነቢያት የተነገረ ነው። ትንቢተ ዮኤል ምዕራፍ 2 ቁጥር 15 ላይ ተጽፎ እናገኘዋለን። ጰራቅሊጦስ ስለምን 50ው ቀን በተፈጸመ ጊዜ ወረደ? የመንፈስ ቅዱስ ጸጋ በግልጥ ለሐዲስ ኪዳን ቤተክርስቲያን የተገለጠው ቅዱሳን ሐዋርያት፣ ቅዱሳን አርድእትና ቅዱሳት አንስት ከእመቤታችን ከቅድስት ድንግል ማርያም ጋር በአንድነት ለጸሎት ለምስጋና ተሰብስበው እያለ ነው። 50ው ቀን በተፈጸመ ጊዜ ሁሉም በአንድነት በአንድ ቦታ ተሰብስበው ነበር። የሐዋርያት ሥራ ምዕራፍ 2 ቁጥር 1 እንዲል በነቢያትና በሐዋርያት መሰረትነት የቆመች ኦርቶዶክሳዊት ቤተክርስቲያን በዓለ ጰራቅሊጦስን በሐዋርያት ዘመን እንደነበረው ከጌታችን ትንሣኤ በኋላ በ50ኛው ቀን ታከብራለች። ቅዱስ ዮሐንስ አፈወርቅ በረከቱ ይደርብንና በዓለ ጰራቅሊጦስን የቤተ ክርስቲያን የልደት ቀን ሲል ይጠራዋል። ይኸውም በመንፈስ ቅዱስ የምትመራው የሐዲስ ኪዳን ቤተ ክርስቲያን በመንፈስ ቅዱስ ጸጋ ተመልታ ለሰው ልጆች ሁሉ እውነተኛ የክርስቶስን ወንጌል መስበክ የጀመረችበት ቀን ነውና። በዘመነ ሐዲስ ከሚከበሩ በዓላት ብዙዎቹ በዘመነ ብሉይ የነበሩ ምሳሌዎች አሏቸው። ከነዚህም አንዱ በዓለ ጰራቅሊጦስ ነው። ነቢየ እግዚአብሔር ቅዱስ ሙሴ በኦሪት መጽሐፍ እንደገለጠልን እስራኤል ለሥጋ በዓለ ፋሲካን ወይም እስራኤል ለሥጋ ከግብፅ ባርነት ነፃ የወጡበትን ካከበሩ በኋላ 7 ሳምንታት ቆጥረው በ50ኛው ቀን በዓለ ሰዊት ወይም ደግሞ የእሸት በዓል ያከብሩ ነበር። ኦሪት ዘሌዋውያን ምዕራፍ 23 ከቁጥር 15 እስከ 22፣ ኦሪት ዘጸአት ምዕራፍ 34 ከቁጥር 22፣ ኦሪት ዘኍልቍ ምዕራፍ 28 ቁጥር 26 ላይ። ይህ የብሉይ ዘመን ታሪክ ሊመጣ ላለው ለክርስቶስ ቤዛነት ምሳሌ ነበረ። 120 ቤተሰብ ማለትም 12ቱ ቅዱሳን ሐዋርያት፣ 72ቱ ቅዱሳን አርድእት እንዲሁም 36ቱ ቅዱሳት አንስት ከጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ትንሣኤ በኋላ ሞገሳቸውን እመቤታችን ቅድስት ድንግል ማርያምን በመካከል አድርገው በፍጹም አንድነት በጸሎት እየተጉ ጌታችን ኢየሱስ ክርስቶስ የሰጣቸው የተስፋ ቃል የሚፈጸምበትን ዕለት በእምነትና በተስፋ ይጠብቁ ነበረ። የቅዱስ ሉቃስ ወንጌል ምዕራፍ 24 ቁጥር 49፣ የቅዱስ ዮሐንስ ወንጌል ምዕራፍ 14 ከቁጥር 15 እስከ 18፣ የቅዱስ ዮሐንስ ወንጌል ምዕራፍ 16 ከቁጥር 7 እስከ 15 እንዲሁም የሐዋርያት ሥራ ምዕራፍ 1 ቁጥር 6። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን።